ዛሬ ከማጋብ ገኘው ከአዩ ጋራ እንዴት ነሽ? ሰላም ባይቻል። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እና ለማንኛውም ተመልሰን መተናል። እንግዲህ ሱመያ ያለችውንም ሰምታችኋል። ሱመያ ያለችው ምንድን ነው? ልጆቹን ማየት የምትፈልግ ከሆነ በቃ እኔ ያልኩክን ተግብር፣ እኔ ያልኩክን አድርግን ያለችው። እኔም ልክ ነው። ሰይድ እኮ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር የሚሯሯጡት ምናልባት መላጣን እያዩ መላጣ ላይ ምን አለ? ምን አውቄ፣ ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው። አዩም መላጣ ምን አይታ ነው የወደደችው። እንደዚህ እያለች ብቻ ጸጉር ያለውን ሰው መላጣ እንዳትሰደርጊ እና በተረፈው እሺ፣ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ ማለት ለሱመያ ብቻ ነው ይሄን ነገር የምታብራራው የምታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ነች እንድትረጋግጥ የምታደርገው። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲያ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ዛሬም ከች ብያለሁ። እናንተ ምን እንግዲህ ያበረታታችሁ ልክ ቪዲዮን ስታዩ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። ዩቲዩበሮችም ስትሆኑ ደግሞ ኮሜንት ጻፉልኝ። በኮሜንታችሁ መሰረት ገብቼ የእናንተን ዩቲዩብ ሰብስክራይብ አደርጋችኋለሁ ማለት ነው። ቤተሰብነትን ይቀጥላል ማለት ነው። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ በተወሰነ መልኩ ሰይድ ይዤ መጥቻለሁ። ሰይድ ሱመያ ባለችው መሰረት የመን ሄዶ ምርመራውን እንደሚያስኬድ እና በድብቁም ቢሆን ለሷ ለማስረዳት ተዘጋጅቻለሁ። ልጆችንም ለማስል ይህንን ነገር ነገ ሳሊል ያደርገዋለሁ ብለዋል ማለት ነው። በተለይም ደግሞ የሱመያ ጓደኛ ሰላም የምትባለው ለኔ በጣም ደንቀኛለች፣ በጣም አድንቀኛለች ማለት ነው። ምክንያቱም የመብነ ተደነከኩባት ጓደኛ እንደዚህ ሲሆን እንግዲህ በዚህ ሰዓት በከፋ ሰዓት በጎኗ የመለሷ ቢላ ሄዳ ሚሞሪን ሰርቃ ያልከፈለችለት ዋጋ የለም ለሱመያ ማለት ነው። ማሻአላህ እንደዚህ አይነት ጓደኛ ይስጠን። አሁን ደግሞ እሱን ቀድማ ይሄንን ነገር ልክ ሱመያ እንትን ስትል ፍላጎቱ ሲኖራት ቀጥታ እሷ ሄዳለች ማለት ነው። እንግዲህ ሰይድን ቀድማዋለች ሰላም፣ እሷም ሰይድም የሚያመጡትን ለውጥ እናያለን። በድጋሚ ደግሞ ሱመያ ዛሬ ዲኤንኤ ሪልስቴል ጠርቷት ሄዳ ነበረ። ለዚህም ጉዳይ ነው በጣም ነደነገጠችው። እሱ ካለ ቢላ ሱመያ በጣም ደንግጣ ነበረ። ቪዲዮውን ማምጣት ፈልጌ ነበረ፣ ግን ያው ሁሌ በሷ ላይ ቪዲዮ መስራትም ለራሴ ከበደኝ ይላችኋለሁ። እኔንም እያበረታታችሁኝ ይላችኋለሁ። ሱመያም ደነገጠች ማለት ነው። በዚህ እንትን ምንም አልሐምዱሊላህ ሰው ከተወለደ በኋላ ተላይቶ አይለያየም። ልጅ እኮ መሀል ላይ ካለ ዝምድና አለ ማለት ነው። ሱመያም በዚህ ላይ ማደንገጥ አያስፈልግም። ካለም ፊት ለፊት ተጋጥማችሁ ያለውን ነገር ተናግረሽ አንቺ የወሰንሽው ነው የሚወሰንልሽ። ፍላጎትሽ ነው፣ ያንቺ ፍላጎት ነው የሚከበረው። ወደሽ ከሱ ጋር መሆን ከፈለሽ ትሆኛለሽ። አይሆንም እኔ ልጆችን አሳድጋለሁ ካልሽ ደግሞ ልጆችሽም በስነ ስርዓት እሱም እያየ አንቺም ሳትሰቀቂ ማሳደግ ትችያለሽ ማለት ነው። ነገር በሽሽት አይሆንም። በነገራችን ላይ መቼም ቢሆን በዚህ የምትጎዳ ነው የሚመስለኝ ማለት ነው። ነገር በሽሽት አይሆንም። ነገርን ቀርቦ መፍታት እንጂ ነገርን በመሸሸት አይሆንም። አትሸሺ ለማለት ነው፣ ለማለት አክል ነው። መሸሻት ጥሩ አይደለም። ለነገሮች መብቴ ማበጃት ነው ብዬ አምናለሁ እኔ በራሴ። እሷ ምናልባት ፍራት የሚሏት ልጆቿን ከተነጠቀች ብላ ነው። ማንም እናት ልጆቿን እንድትነጠቅ አትፈልግም። እንግዲህ ይሄን ይመስላላችኋለሁ። እናንተም ያላችሁን አስተያየታችሁ በኮሜንት ላይ አስፍሩልኝ። ዩቲዩበሮች ከሆናችሁ ኮሜንት ግዴታ ነው።
እናንተን ኮሜንት እናንተ ሰብስክራይብ ላይክ አድርጋችሁ ኮሜንት አድርጋችሁ መውጣት አለባችሁ። እኔም በቅንነት እመልስላችኋለሁ። ቃሌ ነው ላትፍ ኢንሻአላህ። ደህና ሆኑ ባይ